በዓል እኮ አመት ሙሉ አታርፍም። ያው 3 ወር ብቻ ነው። ይገባኛል፣ አውቀዋለሁ እንዴ አውቀዋለሁ። ግን እኔ ጉዳይ ፋይሌስ ምንድን ነበር ጉዳዩት? ክስ ለመመስረት ካለቃዋ ጋር ለመነጋገር ዶክመንቴንና ፋይሌን ሰብስቤ ሰጠኋትና ዛሬ እንድትመጣ ብላ ቀጥራኝ በቀጠሮ የመምጣት የኮኔ ኔ ልጅ። እሳቸውም ታዲያ እኮ የዛሬ ሳምንት ነው ወደ ውጭ ሀገር የሄዱት። ግን እሳቸው እንኳን ብዙ አይቆዩም፣ ከ6 ወር በኋላ ይመለሳሉ። አይ እንዳነጋገርሽ ብዙ አይቆዩ። 6 ወር ምን አለው? ምን አለው 6 ወር? ስ ጉዳይ ፋይሌስ ጉዳይስ። ቆይ እኔ የምለው ለምን ስልክ አይደውሉላትም? ወሽ የተማረስ እንዴት ነው የሚለው አየሽ? እስቲ ስልኳን ሞባይሏ ቢሆን ጥሩ ነው፣ ስጭኝ እስቲ ስልኳን። የእሷን ከሌለ ባሏን ስጭኝ። የምን ባል? የምን ባል? እዚህ ሀገር አልነበርሽም እንዴ? ቅጥርሽ መቼ ነው እዚህ መስሪያ ቤት? ትንሽ ቆይቷል። አልቆየሽም። ብትቆይማ ማርትዬም ታታቂው ነበር። የኔ ጌታ አይ ቁመት፣ አይ ትከሻ፣ አይ ጸባይ። እሷ ትዳር የሚባል ነገር የላትም። እንዴት ነው ነገሩ? የኔ ልጅ ማናልሽ ስምሽን? አንቺን ሄርሞን። ሄርሞንዬ የኔ እናት እውነት ባል የላትም እንዴ? የላትም። ከምን አረገዘችው? እንጃ እኔ እንኳን ብዙ አይዲያው የለኝም። ግን የሆነ አናጢ በሉኝ መናጢ የሆነ እንጨት ሰራተኛ ምናምን አጣርቻ አልሰማሁሽም። ማን እንጨት ሰራተኛ ምናምን ያሉ ይመስላል። አይ ሄርሞ ፈርሶ ምን ጨርሹ ግን ባለፈው ስዊች ኦፍ ሳላደርግ ባትሪ ነቅዬ እንዳለ ስልኬ ጠፋ። ማለቴ በቃ ተበላሸ። ከዛ ሰርቪስ ወስዶ ፕሮግራም እንደገና መጫን አለብን ምናምን ብለውኝ 200 ብር ክፈይ ሲሉኝ 200 ብር ብዬ ደሞዝ እስኪደርስ ድረስ አስቀምጥኩት እና የእሷም ስልክ እዛ ውስጥ ነው። እዛ ውስጥ 200 ሲልሽ ፕሮግራም ይጨምርብኝ እኔ ደግሞ ደርስበት የለ እኔም ፈልገው ነው እዚህ አረ ያለሁት እዚህ ጋር እንዴት ነሽ የኔ እናት? ቀስ ብረቱ አትደገፊ እንዴ ያልኩት እንዴ። ይገርምሻል። አሁን እኮ ቢሮ ሲገባውና ያቺ ጥላቢስ ጓደኛሽ የለችም ስትለኝ ደነገጥኩ አይደል? አሁንም ድንጋጤውን የሚገታ ምንም ነገር የለም። ምኑን እናቴ? ማርትዬ ያቺ የእርሶ ሰራተኛ ያስረገዛት ልጅ ያረገዘችውን ልጅ ስትካድ ምንም ማድረግ አልተቻለም አይደል? እንዴ ሰማው መቼም የዘሬውን ደስ ያለኝ ግን እኔ ሙች ደስ ያለ ያንቺን ነው ይቀበላል፣ ይወድሻል፣ ፍቅር አለው ካንቺ ሙች። ያንቺ እኮ አንድ ቀን ነው። እሺ ማርታ እንደሰማሁት እኮ ባደንጃጅ እጽ ተጠቅማ ነው አሉ አንድ ቀን አስክራው ሙች። አዌር አያለው ታረባልኩት ይስሙኝ። የተረገዘው ልጅ ግን እንደ እናቱ መካዱን አሜን ብሎ መቀበል አይችልም። እሺ እኔ ምን ላርግሽ? ምንድን ነው ይሄን የምላድርግ ግን አይመለከተኝም እያሉ ራስዎትን ነፃ ለማውጣት የሚያደርጉ ሽሽት ገደል ውስጥ ነው የሚከቱሽ። ምን ላድርግ? አንቺም በእኔ ፈረድሽ ማርታ። እሺ ማርታ ስሙን ያሉት የተረገዘው ልጅ አባት ልጁን አምኖ እንደ እናቱ ኃላፊነቱን እስካልወሰደ ድረስ የከፈሉት የአመት የቤት ኪራይና ንብረቱ በሙሉ ለእናትየዋና ለልጁ ይሆናል ማለት ነው። እውነትሽን ነው? እጃዛ ምን ትላለህ? አንቺ ነሽ ያልሽው። እጂ ቅንቅና ምን ትመስላለች? እንግዲህ አስጠብቁኝ። ልጅቷ ብቻዋን የምታለቅሰውን ለቅሶ እናንተ ተቃቅፋችሁ ታለቅሱታላችሁ። ወንዶች በሴት ልጅ ማህፀን ልጅን አስቀምጣችሁ በእሷ ለቅሶ እናንተ የምትዝናኑትን ያህል እናንተ ደግሞ ሆዳችሁ ሲጎል እጥፉን ታነቡታላችሁ።
ትመጣላችሁ። እኔ እናት አንቺም ሌሎች አስሙ እርጉዞች ተሰብሰቡና እንግዲህ እኔ ላይ ሰላማዊ ሰልፍ ውጡብኛ ከሱ ፎቅ ወደ እንዲህ ባልዘቀዘ